እንኳን ወደ ፊልም ትረካ በሰላም መጣችሁ። ዛሬ ሱፐር ሚ የሚል ርዕስ ያለው የ2019 ምስጢራዊ ድራማና ምናባዊ ፊልም አሳያችኋለሁ። መልካም ቆይታ። ሳንጊው ብቸኛ፣ ስራ የሌለው፣ ጓደኛ የሌለው እና ወላጆቹ የሞቱበት ምስኪን ስክሪፕት ጸሐፊ ነው። ይህ ሰው ትልቅ ችግር የሆነበት ከግማሽ ዓመት በላይ መተኛት አለመቻሉ ነው። ምክንያቱም እንቅልፍ በወሰደው ቁጥር ጋኔል በህልሙ ብቅ ብሎ ወደ ኃይለኛ ቅዠቶች ይለውጥበታል። ዛሬ ማታ ሳንጊው በሜትሮ ባቡር ውስጥ ራሱን እያለመ ነው። ድንገት ጋኔኑ መጥቶ ፀጉሩን ይዞ መሬት ላይ ቀዳዳ ከሰራ በኋላ ጭንቅላቱን አስገብቶ ገደለው። በህልሙ ከሞተ በኋላ ከእንቅልፉ ሲነቃ አንዳንድ ጽሑፎችን የመጻፍ አዝማሚያ ያድርበታል። ነገር ግን አከራዩ በሩን እያንኳኳ ምግብ እንዳመጣለት ይነግረዋል። ሳንጊ ግን የኪራይ ገንዘብ ሳይለው በመስኮት አመለጠ። በጎዳና ላይ እየተራመደ እያለም በህልም ጉዳዮች ላይ የጎበኛቸውን ህልም ፈቺዎች፣ የስነ ልቦና ባለሙያዎች፣ ዶክተሮች፣ ሳይንቲስቶች፣ ሃይማኖት ሰዎችና ሌሎች ባለሙያዎችን ሁሉ ያስታውሳል። ሁሉም ሰዎች ህልሞቹ ምን ማለት እንደሆኑና ትርጉማቸው ምን ሊሆን እንደሚችል የተለያዩ ንድፈ ሀሳቦች ነበሯቸው። ነገር ግን በማንኛውም መንገድ ሊረዳው የሚያስችል ተጨባጭ ነገር የለም። ምግብ መሸጫ ላይ ቆሞ እንቁላል የሌለበትን ክሬፕ ጠየቀ። ምክንያቱም ማቆም የሚችለው ያን ብቻ ነበር። ነገር ግን ክሬፕ የሚሸጠው ሰው እንደ ግብዣ እንቁላል በነፃ ይጨምርለታል። ምግቡ እስኪደርስ ሲጠብቅ ተሻግሮ ካለ ካፌ ውስጥ የሚወዳትን ልጅ ሆሄርን ካፌ ውስጥ ስትሰራ ያያታል። ከዓመታት በፊት ከጓደኞቹ ጋር ባዶ ጊዜ ሲያሳልፍ፣ እሷ ደግሞ እዚያ ካለ በአንድ ጋር ስትጫወት ነበር ያገኛት። ስትዘፍን ድምጿ ቆንጆ ነበር እና ከዚያን ጊዜ ጀምሮ ስለሱ ያስብ ነበር። ያዘዘው ክሬፕ ከተዘጋጀ በኋላ ምግቡን ለማጣጣም ተቀመጠ። ነገር ግን በድንገት ማናጀሩ ሳንጂን አይቶ ደነገጠ። ሳንጊው መሸሽ ይጀምራል። በመንገዱ ላይም ክሬፑን ጣለ። ነገር ግን ሮጦ ለማምለጥ ጉልበቱ አልነበረውም። ሳንጊው ሮጦ ከተደበቀበት ቦታ ደረሰና ያዘው። ወደ አንድ ሬስቶራንት ወሰደው። ለራሱ ብቻ ያዘዘውን ምግብ እየበላ ውሉን ባለማክበሩና ስክሪፕት በጊዜው ባለመስጠቱም መውቀስ ይጀምራል። ሳንጊው እንቅልፍ ማጣቱና ትኩረት አድርጎ መጻፍ አለመቻሉን ለማስረዳት ይሞክራል። ነገር ግን ሳንጂ ሊሰማው አልቻለም። ስክሪፕቱንም በ10 ቀናት ውስጥ እንዲጨርስ ይነግረዋል። ከዛ በኋላ ሳንጊው ወደ አፓርታማ ይመለሳል። ግን ተቆልፎና ንብረቶቹ በሙሉ በኮሪዶሩ ተበትኖ ያገኛል። ኪራዩ በመጨረሻ ከቤት አስወጣው ማለት ነው። ወደ ካፌ መሄድና አንዳንድ ጽሑፎችን ለመጻፍ ይሞክራል። ነገር ግን በጣም ተርቦ ስለነበረ ማሰብ አልቻለም። እዛው እንቅልፍ ወሰደው። ጋኔኑ ከኋላ ይመጣል። ከዛም ሰንሰለት በሳንጊው አንገት ላይ አድርጎ ጭንቅላቱን ጠረጴዛው ላይ መምታት ይጀምራል። አሁንም ሳንጊው በህልሙ ከሞተ በኋላ ይነቃል። ከእንቅልፉ ሲነቃ ላፕቶፕ መሰረቁን ያያል። የስራ መሳሪያውን በማጣቱና ቅዠቶቹን ከእውነተኛው ዓለም መለየት የተሳነው መሆኑ ድብርት ውስጥ ይከቷል። ለዛም ለሳንጂ ራሱን አጥፍቶ ከሞቱት ቤተሰቦቹ ጋር ዳግም እንደሚገናኝ መልእክት ይልካል። በዚህ ተግባርም ሆዌር ከምትሰራበት ካፌ ተሻግሮ ያለውን ህንፃ መርጦ ወደ ጣር ይወጣል። ለመዝለል ወደ ጫፍ ሲጠጋም ሆዌርን ይመለከታታል። በዚህ መሃል ክሬፕ የሚሸጠው ሰው ምግብ ይሰጠውና ያቋርጠዋል። ሰውየውም አብሮት ጣሪያው ላይ ቁጭ ይላል እና ለሳንጊው ሰዎች በሞትና በህልም ላይ ስላላቸው የተለያየ አመለካከት ይነግረዋል። ሳንጊውም አንድ ሀሳብ ይመጣለታል። እሱም እነዚህን ቅዠቶች ሲያጋጥሙት ህልም መሆኑን ለራሱ በመንገድ በፍጥነት ከእነሱ መውጣት ነበር። ሳንጊው ጣሪያ ላይ ሆኖ ሆሄርን እያየ እስከ ማታ ድረስ ይቆያል። ከዚያም ምግብ ለመግዛት የተወሰነ ገንዘብ ለማግኘት የሞባይል ስልኩን ይሸጣል። ሳንጊው ወደ አንድ መደብር ይሄዳል። አንዳንድ ነገሮችን ለመስረቅ አሰበ። ነገር ግን ይህን ሲያደርግ እየታየ መሆኑን ሲያስተውል ሀሳቡን ይለውጣል። የገዛውን ምግብ ከመደብር ውጭ መብላት ይጀምራል። ሆሄር በድንገት ወደ እሱ ትመጣለች። እሱም ደነገጠ። ስለ እሱም እንዳሰበች ትነግረዋለች። ይህ የሚሆነው ነገር እውነት ለመሆን እድሉ በጣም ጠባብ ነው እና ሳንጊው በፍጥነት አንድ ነገር ይረዳል። ሆሄርን መስሎ የተጠጋው ጋኔኑ ነው። ጋኔኑም ወደ መስታወቱ ይገፋው ጀመር። ይህ ሁኔታ ለባለ ሱቁ ሳንጊው የሆነ አይነት የአእምሮ ቀውስ እንደደረሰበት ያለ ያስመስለዋል። ጋኔኑ ሳንጊው ከተቀመጠበት አነሳው እና በሰይፉ ከወጋው በኋላ በመስኮቱ ወረወረው። ሳንጊው ሰይፉን ያዘው። በድንገት የክሬፕ ሻጩ ምክር ያስታውሳል። ህልም ውስጥ እንዳለም ራሱን ያስተውላል። ይህም ተወርውሮ እያለ በመሃል እንዲነቃ ያስችሏል። በእውነተኛ ዓለም በተሰበረው መስታወት ውስጥ እየበረረ ነው። ያልተወጋ ቢሆንም በምታታዊ ሁኔታ የጋኔኑን ሰይፍ በእጁ አገኘው። ባለሱቁ የጠራው አምቡላንስ ከመምጣቱ በፊት ሸሸ እና ሌሊቱን ሙሉ በፓርክ ውስጥ ሰይፉን እየመረመረ እና እንደገና እያለመ እንዳልሆነ እያረጋገጠ ቆየ። ጠዋት ላይ ሰይፉን ለመሸጥ ወደ ገበያ ይሄዳል እና ገዢው ለመግዛት ያለው ጉጉት በእጁ ላይ ጠቃሚ ነገር እንዳለው እንዲገነዘብ ያደርገዋል። ስለዚህ በምትኩ ወደ አራጣዎች ሱቅ ለመሄድ ወሰነ። በዚያም የሰይፉን ትክክለኛ ዋጋ 20 ሺህ ይከፍሉታል። ሳንጊው ጊዜ ሲያጠፋን ብሩን መጠቀም ይጀምራል። አዲስ ኮምፒውተር ገዛ፣ ጥሩ ምግብ ቤት በላ እና በሚያምር ሆቴል ይቆያል። ጨለምለም ሲል አንዳንድ የእንቅልፍ ኪኒኖችን ወስዶ ወደ መኝታው በመግባት የተለመደውን ህልሙን መጠባበቅ ጀመረ። በሆቴል ውስጥም እንዳለ ማለም ይጀምራል። ክፍሉን ለቆ ኮሪደሩን ቃኝቶ የአበባ ማስቀመጫ ይዞ እያለምኩ ነው አለ። ግን ምንም ነገር አይከሰትም። ትንሽ ለመመራመር ወሰነ። ያኔ ጋኔኑ በግዙፍ የወርቅ መጥረቢያ እያሳደደው ብቅ አለ። ጋኔኑ በመሳሪያው እየመታውና እየወረወረ አንገላታው። ብዙ ጉዳት አደረሰበት። ነገር ግን ከጥቂት ትግል በኋላ ሳንጊው ጋኔኑ የያዘውን የወርቅ መጥረቢያ ይዞ እያለምኩ ነው አለ። አሁንም በእጁ ውዱን መሳሪያ ይዞ ከእንቅልፉ ሲነቃ ምንም አይነት ቁስል አልነበረበትም። መጥረቢያውን እዚያው የአራጦች ሱቅ ሸጠው እና ገንዘቡን ወዲያውኑ እንደገና ጥቅም ላይ አዋለው። ሳንጊው ጥሩ ልብሶችን እና አዲስ መኪና ይገዛል እና ከአንዳንድ ሴቶች ጋር ባር ውስጥ እየጠጣ ያድራል። ለሆቴሉ ክፍል ሲመለስ ግን ሴቶቹ አብሮት እንዲገቡ አልፈቀደላቸውም። ከመተኛቱ በፊት ለታክሲ የሚሆን ገንዘብ ይሰጣቸዋል። ዛሬ ማታ አዲስ ብልሃትን እየሞከረ ነው። ከመተኛቱ በፊት በመጽሐፍ ላይ አንድ ትልቅ ሙዚየም ምስሎችን ይመለከታል እና ብልሃቱ ይሰራል። ምክንያቱም ህልሙ በፎቶግራፎች ላይ ባየው ትክክለኛ ቦታ ላይ ነው።
ሁሉንም ሙዚየም ውስጥ ያሉትን ጥንታዊ ቅርሶች እያደነቀ ዙሪያውን ይመለከታል። ጋይኑ እስኪመጣ ድረስም መጠባበቁን ያዘ። በዚህ ቅስፈት ከእቅዱ ጋር የሚቃረን የጦር መሳሪያ ይዞ ይደርሳል። ሳንጊው መሮጥና ጥይቶቹ መሸወድ ይጀምራል። ነገር ግን በመጨረሻ ጋይኑ ያዘውና ገደለው። ሳንጊው በሆቴሉ መኝታ ክፍል ውስጥ ከእንቅልፉ ሲነቃ ምንም ነገር መያዝ እንዳልቻለ ይረዳል። ስራውን ሳይጨርስ መቶ ስለማይፈልግ የመኝታ ኪኒን ዋጠ። ወደ ህልሙ ተመለሰ። እንደገና መሮጥ ጀመረ እና ሁለት ጥይቶችን በተለየ ልዩ ዝላይ ካስወገደ በኋላ እያለምኩ ነው ከማለቱ በፊት ሁለት ጥንታዊ ቅርሶችን ያዘ። ከእንቅልፉም ይነሳል። በዚህ ጊዜ ሳንጊው ቅርሶቹን ከሀብታም ሰዎች ጋር ለሚሰሩ ጥንታዊ እቃዎች ለሚገበያዩ ነጋዴዎች ይወስዳል። እሱ 2 ሚሊዮን ይሰጡታል እና እቃዎቹ እንዴት እንዳገኘ አንዳንድ ጥያቄዎችን ይጠይቃል። ግን ደስ የሚለው ነገር ሁሉንም ጥያቄዎች ይመልሳል። ሱቁን ለቆ ሲወጣ የሞተ መስሎት የነበረው ሳንጂ ተናዶ ያገኘዋል። ሳንጊው ሳንጂ እንዲረጋጋ ቀስ ብሎ ካወራው በኋላ በሚያምር ሬስቶራንት ምግብ ጋበዘውና ለስክሪፕት የሰጠውን ገንዘብ መልሶ ከፍሎት ከእንግዲህ እንደማይጽፍለት ነገረው። በማግስቱ ወደ ሁዋይር ካፌ ገባና ማኪያቶ ካዘዘ በኋላ እንደምታስታውሰውና እንደማታስታውሰው ጠየቃት። እሷ ግን አላወቀችውም። ከዚህ በኋላም ትንሽ እያወሩ ከቆዩ በኋላ ካፌውን ለምን ለመሸጥ እንደወሰነች ጠየቃትና ደንበኛ ሲላትና ሱቁ ትርፉ ዕዳ ብቻ እንደሆነ ገለጸችለት። የዛን ምሽትም ሳንጊው የስኬቱ ሚስጥር ማወቅ ከሚፈልገው ከሳንጂ ጋር ራት እየበላ ሰከረ። ሳንጊውን ወደ ሆቴል ክፍሉ ወሰደውና አልጋው ላይ ካስቀመጠው በኋላ የሄደ መስሎ ተመልሶ መጥቶ የሳንጊውን የኪስ ቦርሳና ቼክ ደብተር ተመለከተ። ሳንጊው በእጁ የወርቅ ሰንሰለት ይዞ በድንገት ከእንቅልፉ ሲነቃ ሳንጂ ደነገጠ። አሁን ሚስጥሩ ምን እንደሆነ ስለሚያውቅ ሳንጂ አዲስ በጀመረው ስራው እንደ ረዳት እንዲቀጥረው ጓደኛውን ይለምነዋል። በማግስቱ ሳንጊው የሁዋይርን ካፌ ይገዛዋል፣ ግን አሁንም እንድታስተዳድረው እንደሚፈልግ ይነግራታል። ገቢ መካፈል ይችላሉ፣ ነገር ግን ኪሳራውን ለመሸፈን ኃላፊ ይሆናል። ምን ያህል አመስጋኝ እንደሆነች ለማሳየት ራት ጋበዘችው። ስለ አዲሱ የጋራ ስራቸው ሲወያዩ ሁዋይር ከገንዘብ ይልቅ ከዚህ ስምምነት ሌላ ነገር እንደሚፈልግ ጥርጣሬ አደረባት። ከዛን ጊዜ ጀምሮ ሳንጂ የተኛውን ሳንጊው ሲጠብቅ፣ ሳንጊው በመደበኛነት ወደ ህልም ጀብዶቹ ይሄዳል። ከህልሞቹ መካከል ለምሳሌ ባንክ ሲዘርፍ በህልሙ ላይ ምን ያህል ስልጣን እንዳለው እየተማረ ሲሄድ ጋኔኑን መልሶ መታገል ይጀምራል እና ነገሮችን በአእምሮ ማንቀሳቀስ ቻለ። እንደ ቀይ መኪና ያሉ ትልቅ ነገሮችን ማምጣት ይጀምራል። ከተወሰኑ ጊዜያቶች በኋላ የሁዋይርን ካፌ በደንበኞች የተሞላ ይሆናል፣ ምክንያቱም ሳንጊው ሳንጂን ከመንገድ ላይ ሰዎችን እየከፈለ እንዲያስገባ ልኮ ስለነበረ ነው። እንዲሁም በነፃ ምግቡን ስላካፈሉ በማመስገን ለክሬፕ የሚሸጠው ሰው የገንዘብ ቦርሳ ያስቀምጥለታል። ሱቁ ከተዘጋ በኋላ ሳንጊው ከሁዋይር ጋር ወክ ይሄዳል። እሷም እሱ የስክሪፕት ጸሐፊ እንደሆነ በንግግሩ ላይ በመመስረት ትገምታለች። ሳንጊው ከስራ በኋላ በየቀኑ ወደ ቤቷ መሄድ ይጀምራል እና አንድ ምሽት ከህልሙ ያመጣውን ቀይ መኪናውን እንድትነዳ ፈቀደላት። እሱም ለሷ እንደሆነ ይነግራታል። እንደ አይነቱ ስራው እሱ በጣም ታዋቂ የስክሪፕት ጸሐፊ እንደሆነ እንድትገምት ያደርጋታል። ሌሊቱን ሙሉ እየነዳች ሳለ ሳንጊው እሷን ያገኘበትን ቀን ያስታውሳል። ከባንዱ ጋር ዘፍና ስጨርስ ከቀድሞ ባሏ ጋር ተጣልታ ስታለቅስ አያት። ከዚያ በኋላ የተወሰኑ ጊዜዎች ወደ ፊልም ቤት ስትሄድ ተከታትሏታል። ሳንጊው በአሁኑ ጊዜ ወደ ፊልም ሊወስዳት ወሰነ። ይህም ሁዋይር ትቀበላለች፣ ነገር ግን እሱ የጻፈውን ፊልም መቼ እንደሚሆን እንድትጠይቅ ያደርጋታል። በውሸት ውስጥ መያዝ ስላልፈለገ ሳንጂ እውነተኛ ስክሪፕት ጻፈና እንዲያነበው ለሳንጂ ሰጠው። ሁዋይርን ያለማቋረጥ በአእምሮ ውስጥ ሳላት። ከብዙ ቅጮቿ ጋር አልጋ ላይ ስለመሆን ለማለም። ከእንቅልፉ ሲነቃ ሳንጂ ስክሪፕቱን ጥሩ ከመሆኑ የተነሳ እያለቀሰ ያየዋል። ከዚህ በኋላ ስክሪፕቱን ለፊልም ኩባንያ ለመሸጥ ያቅዳሉ። ኩባንያውም ትልቅ ኮከቦች ለመቅጠር እና ትልቅ ስኬት ለማምጣት ጥሩ ገንዘብ ያቀርቡላቸዋል። ሳንጊው ኩባንያው ልዩ የራት ዝግጅት ያዘጋጃል። ሳንጊው ሁዋይርን ይዟት ወደ ግብዣ ይሄዳል። ንግግር እንዲያደርግ ይጋበዛል። እሱም የውሸት ብዙ የተሳካላቸው ፊልሞችን እንደጻፈ፣ ነገር ግን በጻፋቸው ፊልሞች እውቅናን ስላልፈለገ ቸል እንዳላቸው፣ ከዚያ ይልቅ ዓለምን ዞሮ ማየት ፍላጎት ስለነበረው ትኩረቱን ለዛ እንደሰጠ ገለጸ። ከጥቂት ቀናት በኋላ ህልም እያለመ በነበረበት ወቅት ሳንጊው በጣም ልዩ መንገድን ያያል። በተመስጦ ውስጥ ያለ መነኩሴ ነበር ያየው እና ቀበቶን ለመውሰድ ሲሞክር እጁ ፈራረሰ። እሱ ግን ተስፋ አልቆረጠም። ስለዚህ እጁ ሲድን እንደገና ይሞክራል። ቀበቶን ከመነኩሴው ሲወስድ ሰውየው በሁለት የሚጨሱ ጣቶቹ ደረቱን ለመንካት ይንቀሳቀሳል። ነገር ግን ሳንጊው ስለ ጉዳዩ በጣም የተጨነቀ አይመስልም። የተለመደው ጋኔን አይታይም። ቀበቶና መነኩሴው እንዲሁ ተበታተኑ። አንድ ቀን ምሽት ሳንጊው ሁዋይርን ወደ ራሱ ሊያጠፋ የነበረበት ጣሪያ ወሰዳትና በተለየ ሁኔታ ለእሱ ያዘጋጀውን የርችት ትርኢት አሳያት። ወደ ህይወቴ ድንገት እንደመጣው በተመሳሳይ ሁኔታ ከህይወቴ በድንገት ይወጣል ብላ ስታስብ ፈጽሞ እንደማይተዋት ቃል ገባላት። ከዚያ በኋላ ወደ አፓርታማ ይሄዳሉ እና እሷ መታጠቢያ ውስጥ እያለች ሳንጊው እውነቱን ለመናዘዝ ራሱን አዘጋጀ። ይሁን እንጂ ጥሎ መሄድ እንዳለበት ይገነዘባል፣ ምክንያቱም በድንገት ደረቱ ላይ አንድ ነገር እያመመው ነው እና በመስታወት ውስጥ ሲያየው በቆዳ ላይ 2 ጥቁር መስመሮችን እየጨሱ ያያል። ወደ ቤቱን ከደረሰ በኋላ ሳንጂ ከብዙ ሴቶች ጋር የነበረውን ድግስ ችላ ብሎ በቀጥታ ወደ መኝታ ክፍሉ ይሄዳል። ሳንጂ ዛሬውን ከህልም የሚገኘውን ውድ ሀብት ለመሰብሰብ ተዘጋጀ፣ ነገር ግን ሳንጊው አስፈላጊ እንዳልሆነ ነገረው። ዛሬ ብቻውን እንደሚተኛ ይነግረዋል። በህልሙም በረንዳ ላይ የቆመ ሚስጥራዊ ሰው ረጅም ባዶ ህንፃ ውስጥ እንዲያ ይሆናል። ሳንጊው ቀረብ ብሎ ተመለከተ እናም እየፈረሰ ያለ የድሮ ማንነቱ መሆኑን አየ። እንቅልፉ ሲነቃ በትከሻው ላይ አዲስ ጠባሳ እንዳለ አወቀ እና ሰዓታት እያለፉ ሲሄዱ ተጨማሪ ጠባሳዎች እየታዩ መጡ። ሁሉም በቀደሙት ህልሞች ጋይኑ ከጎዳው ቦታ ጋር ይዛምዳሉ። በማግስቱ ጠዋት ተጨማሪ ምክር ለማግኘት ክሬፕ ሻጩ ጋር ሄደ። ነገር ግን ክሬፕ ሻጩ ያለበት አካባቢ ሊደርስ ሲል አንድ መኪና አጠገቡ መጥቶ አግቶ ወሰደው። በመጨረሻም ጆንያው ከጭንቅላቱ ላይ ሲያወጡት ሳንጊው በወንጀለኞች ቡድን ተከቦ የጥጡ ህንፃ ላይ እንዳለ ያወቀ። የወንጀለኞቹ ቡድን መሪ ስሙ ቻንግጂ ነበር።
ሳንጊ የፈለጉትን እንደሚከፍል ነገራቸው እና በ10 ሚሊዮን ከተስማማ በኋላ ወደ ሳንጂ ደውሎ ገንዘቡን እንዲያመጣ ጠየቀው። እሱ ሲመጣ ግን የቻንግ ሰዎች ገንዘቡን ወሰዱና ሳንጂንም ለመደራደር ወሰዱት። ሌላ ምርጫ ስለሌለው ሳንጊ ወንጀለኛውን ቡድን በሙሉ ራሱን ከሚያውቁ ሳንጂ ጋር ወደ አፓርታማ ወሰደ። እዚያም የተደበቀውን ክፍል ከሁሉም ጥንታዊ ቅርሶቹ ጋር ያሳያቸዋል። ቻንግ እነዚህን ሁሉ ብርቅዬ ዕቃዎች እንዴት እንዳገኘ እንዲናዘዝ ለማድረግ ሲሞክር አንድ ሰው እሱን ለማየት ወደ ህንፃው ደረሰ። እሷም ሆዋይር ነበረች። እንግዳ ተቀባዩም በድምፅ መልእክት ማስተላለፊያው በኩል መድረሷን አስታወቀ። ሳንጊም ለራሷ ደህንነት ሲል እንድትመለስ ይነግራታል። ይህ ምን ያህል እንዳበሳጫት የተመለከተው እንግዳ ተቀባይ የሳንጊው በር በሆነ ምክንያት ክፍት እንደሆነ ነገራት እና ፎቁ ላይ እንድትወጣ ይፈቅድላታል። ልክ ከአሳንሰሩ እንደወጣች ከወሮበሎቹ አንዱ ይዛታል እና እነ ሳንጊ ወደሚጠብቁበት ቦታ ወሰዳት። ቻንግ ሳንጊ የዋሸ መሆኑን በመጠቆም ስሜታዊ ሊያደርጋት ሞከረ እና የድርጊቱ ገንዘብ ብቻ እናገኛለን ብሎ ከመጣ የቡድኑ አባል ተቀባይነት አላገኘም። ተቃወሙ። ቻንግጂም እንደ ቅጣት የተቃወመውን ሰው አንዳንድ የወርቅ አንጓዎች በጣቶቹ አድርጎ ደበደቡ። ሳንጂ በድብቅ መንቃት ጀመረ። ቻንጊ ቀጥሎ ወደ ውሃ ቤት ይዞ ራሷን ለመከላከል ትመታዋለች እና ሳንጂ የያዘውን ሰው የአበባ ማስቀመጫ አንስቶ ለመምታት የተፈጠረውን ክፍተት ይጠቀማል። ቻንጊ የያዘውን ኖሮ ነክሶ ማምለጥ ቻለ፣ ነገር ግን በተፈጠረው ግብግብ በስለት ይወጋል። ቻንግጂ የደበደበውን ሰው በጥይት ሲመታ ሶስቱም ሸሹ። ነገር ግን ሳንጊ በቁስሉ ምክንያት መራመድ ስላቃተው ሩቅ መሄድ ከበዳቸው። ሰዎቹ በደረጃው ላይ ያገኟቸዋል እና አንዱ ሳንጊውን እንደገና መውጋት ቻለ። ነገር ግን ሳንጂ ከኋላ በመቆየትና ወሮበሎቹን በማዘናጋት ሳንጊውና ሆዋይር እንዳያመልጡ ራሱን መስዋዕት አደረገ። አንድ ሰው ብቻ ከሁለት የሰለጠኑ ሰዎች ጋር ለመፋለም በቂ አይደለም። ስለዚህ ሳንጂ ተደብድቦ ተገደለ። ከወሮበሎቹ አንዱ ሳንጊውና ሆዋይርን ፎቅ ላይ ያዛቸው። ይደበድብና የወረውራቸውም ጀመረ። ሳንጊው ጀርባውን በስለት ቢወጋውም ምንም አልመሰለውም። ሳንጊው ራሱን በድንገት ምስጢራዊ ፍርስራሾች ውስጥ አገኘ። መራመድ ሲጀምር በፍጥነት እየተነጠፈ ጥቁር ልብስ ለብሶ ነበር። ዙሪያውን ከተመለከተ በኋላ የሚያብረቀርቅ ጨረር ነካ እና ባለፉት ጥቂት ወራት ያሳለፈውን የህይወቱን ትውስታ ማየት ጀመረ። ሁለቱንም ህይወት፣ እውነተኛውንም የህልሙንም እና በዚያ ምሽት ከመደብር ውጭ በአምቡላንስ የተወሰደውን የእሱን መልክ ጨምሮ አየ። ይህን ካየ በኋላ ግዙፍ ክሪስታል ግድግዳ ጋር ደረሰ። እያለምኩ ነው እያለ ደጋግሞ ግድግዳውን መምታት ጀመረ። ከደም መፍሰስ የተነሳ ራሱን ሳተ። በድንገት ሰውነቱን መለወጥ ጀመረ። ሳንጊውም ራሱን ወደ ጋኔኑ ተለውጦ አገኘው። በእጁ ላይ በመታት በተገኘው መንጫ ራሱን እንደ ጋኔኑ እየሳለ ክሪስታል ግድግዳውን መምታት ይጀምራል። ከጋኔኑ ጋርም የተደረጉ ንግግሮችን ሳለ። ነገር ግን አሁን ቁጭ ብሎ ከመስማት ይልቅ አከራዩንና ሳንጂን እየመታቸው ነበር በአይነ ህሊናው ይሳለው። በመጨረሻም ግድግዳው ሲሰበር ጋኔኑ ሳንጊው ሳሎን ውስጥ ይወጣል። ጋኔኑ ሁሉንም ወሮበሎች ያለምንም ማመንታት ይገላል። አስፈላጊ ሆኖ ሲገኝ ሽጉጥንም እንደ መሳሪያ ይጠቀማል። ከዚያም እሱንም ሊገለው ተዘጋጅቶ ከሳንጊው በኋላ ይመጣል። እሱ ግን እያለምኩ ነው እያለ አጉረመረመ። እናም ከህልሙ ያመጣቸው ሁሉም ጥንታዊ ቅርሶች በአፓርታማውም ሆነ በሸጠላቸው ባለሀብቶች ሱቅ ውስጥ ያሉት መጥፋት ይጀምራሉ። ሳንጊው እንደገና ከደረሰበት ጉዳት የተነሳ ራሱን ስቶ ይወድቃል እና ከእንቅልፉ ሲነቃ ከመደብር ውጭ ራሱን አገኘ። ሆዋይር አገኘችው። ባህር ውስጥ እንደነበር አስታወሰችው። ስለዚህ አዘነችለትና ምግብ ልትሰጠው ወደ ቤቷም ትወስደዋለች። የህንዱን ሾርባ ከጋበዘችው በኋላ በመጽሔት ላይ የእሱን ታሪክ እንዳነበበችና በጣም ጎበዝ እንደሆነ እንደምታስብ ነገረችው። ስኬታማ ለመሆንም ትንሽ እድል ብቻ እንደሚያስፈልገው ትነግረዋለች። እድሉን እስከሚያገኝ ድረስ ግን በካፌ ውስጥ እንዲሰራ ስራ ሰጠችው። ይህን ሁሉ ጊዜም ሆዋይር እንደሚመለከታት እንደምታውቅ ስትነግረው ማልቀስ እንዲጀምር ያደርገዋል። ከተወሰነ ጊዜ በኋላ በካፌ ውስጥ እየሰሩ ሳለ ሆዋይር ለሳንጊው አዲስ ላፕቶፕ ስክሪፕት እንዲጽፍበት ስጦታ ሰጠችው። ከዚያ በኋላ ሳንጊው ለሚጽፍበት ስክሪፕት ገንዘብ እንዲሰጠው በአንድ ሬስቶራንት ውስጥ ከሳንጂ ጋር ተገናኘ። መጽሐፍ የሚፈልገውን ብቻ እንደሚጽፍም አስረዳው። ሳንጂም በምላሹ ተጨማሪ ገንዘብ ይሰጠዋል፣ ምክንያቱም ከሳንጊው አሮጌ ስክሪፕቶች አንዱን መሸጥ ችሏል። ሬስቶራንት ውስጥ ለተጠቀሙት ነገሮችም ሂሳባቸውን የሚሸፍነው ሳንጊው ይሆናል። ከብዙ ቀናት በኋላ አሁን በህይወቱ ረግቶ ሳንጊው ምግብ ለማዘዝ ክሬፕ ሻጩ ጋር ሄደ። ሰውየው ተሰጥቶት የነበረውን ገንዘብ መለሰ። በሆዱ ላይም ጠባሳ አሳየው። ተመሳሳይ ኃይል እንደነበረው ነገረው። ግን ከዛ ግርግር ይልቅ የሰላም ህይወት ተመራጭ እንደሆነ አስረዳው። ሳንጊው ታሪኩን በሚያዳምጥበት ሰዓት በመጨረሻ ህልሙ ያየው ፍርስራሽ ከኋላው ታየ። እናም ወሮበሎቹን የገደለው አዲሱ ጋኔን መደብሩ ውጭ ራሱን ካገኘበት ቀን ጀምሮ እየተከተለው እንደነበር ይታያል። እንደዚህ አይነት ቪዲዮዎችን ለማየት እንዲችሉ ሰብስክራይብ ማድረጉትንና ኖቲፊኬሽን ማብራቶትን ያረጋግጡ። አብራችሁን ስለነበራችሁ እናመሰግናለን።